ባለጌ በትምህርት ቤት ለማድረግ እባክሽ ተረጋጊ። ኧረ እማ በእናትሽ ተረጋጊ። ቆይ ረጋ በይ እባክሽ። ኧረ ተረጋጊ። ኧረ መታችሁ። ሰላም፣ ይህ ሰው ሚኪ ይባላል። የ3 ዓመት ፍቅረኛውን ፈትኑልኝ ሲል እኛ ጋር መጣ። እኛም ታዲያ ጥያቄውን ተቀብለን ፍቅረኛውን ለመፈተን ሙሉ ዝግጅታችንን ጨርሰናል። ዛሬ እንግዲህ የፈታኙ ካሜራ ላይ የመጣው ሚኪ ይባላል። እንዳልኳችሁ በመግቢያችን ላይ እንዳስተዋወቅኳችሁ እኔ የመጀመሪያ ለሚኪ ማቀርብለት ጥያቄ ዛሬ ፍቅረኛ ትመረቃለች እንደነገርከኝ ፍቅረኛዬ ትመረቃለች ብለኸኛልና ዛሬ መፈተን ፈልጌ ነው ያልከኝ። ለምንድን ነው በዛሬ ቀን መፈተን የፈለግከው? ወይም ደግሞ በምርቃቷ ቀን መፈተን የፈለግከው? ዛሬ የምትመረቅበት ቀን ከሆነ የደስታዋ ቀን ነው። በእንደዚህ አይነት ቀን ደግሞ ሰውን መፈተን ትንሽ ከባድ ነው የሚሆነው አይደለ? ከባድ ነው። በምርቃቷ ቀን ለምን ለመፈተን እንደፈለግ እስኪ ብትነግረን። እሺ፣ ይሄን እድል ዛሬ ብቻ ነው የማገኘው እና ያን ነገር የሆነበት ደግሞ ምክንያት አንደኛ የምርቃቷ ቀን ያረኩበት ምክንያትም ደግሞ ምንድነው እሷ ወይ ለኔ ያላት አመለካከት ከምሰማው ከትምህርት ቤት ካለው ከምሰማው ኢንፎርሜሽን ተነስቼ ነው ነገር ለዛሬ ለወሰንኩት። ይሄን ስላችሁ ምክንያቱም የዛን ቀን ወይ እንቀጥላ ወደፊት አለበለዚያ እዛ ጋር ብሬክ አፕ እናደርጋለን ማለት ነው። ኦኬ፣ ዛሬ ወሳኛዋ ቀን የቁርጥ ቀን ነች ማለት ነው። ኦኬ፣ ድርብ ደስታ ነው የሚሆነው ማለት ነው ያ ነገር። ኦኬ፣ ካለፈች ድርብ ደስታ ነው። ትክክል። ይሄን ፈተና ያዘጋጁት ከብዙ አንግሎች ተነስቼ ነው እና በካምፓስ ላይፍ ላይ በሴቶች ላይ ብዙ ነገር እንሰማለን። በትክክል እንሰማለን እና ያለን ያን ነገር ደግሞ በእሷ ላይ ሆኗል አልተከናወነ የሚለው ነገር ለማረጋገጥ ነው። ታምናኔ ቆየችው እስከዛሬ ወይስ እንዴት ነው የሚለው ነገር ለማረጋገጥ ነው። ያን ነገር ቻሌንጁ ሴቶች ላይ ከባባድ ቻሌንጆች አሉና ያን ነገር አልፋለች ወይስ የሚለው ነገር ለማጣራት የሚለውን እንግዲህ እስኪ በጋራ አብረን የምናየው ነው የሚሆነው። እንዳልከው እንግዲህ እስኪ ዛሬ ነው የምትመረቀው ብለህናል። እንግዲህ ሰዓቱም እየደረሰ ነው። በጠዋት ነው ዛሬ እየተገናኘ ነው። ወፍ ጭጭጭ ሳይል ነው እንግዲህ የመጣ ነው። በጠዋት ግቢዋ ላይ ሄደን እንግዲህ ግራጁዌሽን ፕሮግራሙን የግቢውን እንደጨረሰች መኪና ልክ ያለው ነው ምትላት እንደተነጋገር ነው። በዛ መንገድ እንግዲህ ፈታኛችን ያው ስራ ባላል ነው ሄዶ በሚገባ እንግዲህ እኔ ነኝ የተላኩት ሰው በማለት ይዟት ይመጣል። መንገድ ላይ እንግዲህ የተለያዩ ቻሌንጆችን ያቀርብላታል። ከሱ ጋር እንድትሆን ይጠይቃታል ማለት ነው። ያው በገንዘብም እንዳልከው ግቢ ላይ አብዛኛው ጊዜ በገንዘብ ተታለው ነው እንትን የሚሉት ተብሏልና እንደሰማ ነው አንተም እንደተረጠርከው ማለት ነው። ስለዚህ በዛ መልኩ ያብ ስራ ይፈትንልናል ማለት ነው። አብረን የምንከታተለው ይሆናል። ቆይታችሁን አብራችሁን አርጉ። እንግዲህ የሚኪ ፍቅረኛ ይሄንን ፈተና ታልፋለች ወይስ አታልፍም የሚለው የሁላችንም ጥያቄ ነው። ከባድ የሆኑ ቻሌንጆችን ያቀርብላታል። እንግዲህ ያብ ስራ በከባዱ ሊፈትናት ተዘጋጅቷል። እንዴት ነው ፈተና ላይ እንግዲህ ያብ ስራ እንግዲህ እንደሚታወቀው ጠብ እኔ የምታልፍ ይመስለኛል እኔ ሳስበው። ግን እንዴት ነው የግቢ ተማሪዎች ብዙ ጊዜ ከባድ እርግጥ የምንሰማው ነገር ከባድ ነው። እኔ መልካም ምኞቴን እመኛለሁ ከወዲሁ እንግዲህ በተሳካ ሁኔታ ቢጠናቀቅ ደስ ይለኛል። እንግዲህ ለሷም ያለን ፍቅር አይቻለሁ። ምን ያክል ግቢ ላይ ያሳለፋችሁ ግቢ እያለች አንተ እዚህ ያሳለፍከው ላይፍ ይዛየድክ እንዴት እንደምትጠይቃት ስትነግረኝ በጣም ደስ የሚል የፍቅር ህይወት ነው እንግዲህ ያሳለፋችሁትና ከዛ አንፃር ብታልፍና አብራችሁ ብትቀጥሉ እኔ ደስ ይለኛል። የእውነት በጣም የነገረን ስቶሪ እንግዲህ እንደሰማ ነው በጣም ነው ደስ የሚለው። እኔ ከካሜራ በስተጀርባ እንግዲህ ከስልክ ከደወልክልኝ በኋላ ተገናኝተን ስናወራ የእውነት ልብ የሚነካ የፍቅር ታሪክ ነው ያላችሁ። እስኪ እንግዲህ አብረን በምናየው ይሆናል እስከ መጨረሻው። እኛ በሌላ መኪና ከኋላ እየተከተልን ነው ቼክ የምናረጋት። ቆይታችሁን አብራችሁ አርጉ ላለው ይሄንን ቪዲዮ እስከ መጨረሻው ጨርሶ ማየት እንዳይረሳ። ሰብስክራይብ፣ ላይክ፣ ሼር አርጉት። በደንብ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ተከታተሉት። ቪዲዮአችንን እስከ መጨረሻው ማየት እንዳይረሳ። ፈታኙ ካሜራ ይቀጥላል። እንዴት ነሽ? ሰላም ነው? እንዴት ነሽ? ተመራቂሽ ኮንግራ ብለናል። አልሰጋለሁ። እሺ እንግዲህ መኪና ውስጥ ገብታለች። እንግዲህ እንደምናያት እስኪ የሚፈጠረውን ማየት ነው። እግዚአብሔር ይመስገን። እሺ ሰላም ነው? ሁሉ መልካም
ሰላም ነው አላህ እግዚአብሔር ይመስገን። ኮንግራ ብለናል። አመሰግናለሁ። ቆንጆ ነው እግዚአብሔር ይመስገን። እግር በእግር እየተከታተልናቸው ነው ያለ ነው። እስኪ ሁሉን ነገር ዛሬ ፊታችን ያሉት እንግዲህ እስኪ ያንዳንዱን ነገር ተከታትለን ፈጠረውን ማየት ነው። ቆንጆ ነው። ዊፍሬንድ ነው ይደወለልኝ እኔ ጋር በጣም ቆንጆ ነሽ። አመሰግናለሁ። እና ምንድን ነው መኪና የለውም እንዴ? አንቺን የመሰለች ልጅ በእግር ማንከራተት ችግር አለ ወንድ ልጅ እኮ የሆነ ነገር ይዞ መሰለኝ ልጅ ለፊት ማለት ነው እንጂ እናሟላለን አብረን ቀስ ብለን። አሁን የኛ ችግር ወንዶች ምን መሰለሽ ምንም ነገር ሳይኖርም ለምን ሴት ለፊት ምን ነገር የሆነ ነገር መያዝ አለብን። አሁን ለምሳሌ አንቺ በምን ያስላደሽ እንደዚህ ከሆነ አንቺን የመሰለሽ ልጅ እንሰራለን እንደዚህ ይሆናል ብለሽ በስራዎች ማለት ስራዎች ይመጣል ብለሽ ታስቢያለሽ? በደንብ ነው። አንተ ሰርቀህ እንደመጣት ኖ የኔ እናት በጣም እንደዚህ ግን አልጠበቅኩም ነበር። እውነት ይሄ የማይጠበቅ ነገር ነው። እኔም በጣም ነው ግርም ያለኝ። እንደዚህ አይነት ሴት ማግኘት ከባድ ነው። ዋው በጣም ዋው የእውነት በጣም እድለኛ ሰው ነህ። በጣም እድለኛ ሰው ነህ። እንደዚህ ግን ላይክ አሁን በዚህ ድምጽ መያዝ ነገር ያለሽ ምንም ነገር ሳይኖርሽ እንዴት እድሜው ፕሮግራም አላረጅ እንጂ እንደዛ አንተ አሁን አንቺ ምን መሰለሽ ልጅ ነው ላይክ እኔ አሁን ለምሳሌ እንደምታይኝ ለምን አቆምከስ? እና አረብ የለም ቢታ አይ መቆሙ አግባብ አለው ብዬ አላሰብኩም። ብንሄድ ቆንጆ አይመስልም? ባይዘው እኔ ሌላ ስራ አለኝ ማን ነው የምልሽ ከዚህ የበለጠ አሁን ይሄን በትርፍ ሰዓቴ ነው የምሰራው ምናምን ነገርና አንድ ልጅ በአንድ ስራ ብቻ መቆየት የለበትም ብዬ አስባለሁ። ቆንጆ ግን ብንሄድ ደስ ይለኛል። እየጠበቀኝ ነው። እንሄዳለን፣ ችግር የለውም። ላይክ እሸኝሻለሁ በምትይቆልቱ ታድርስ አድርስሻለሁ እና ላይክ አንቺን መሰለሽ ልጅ በእግርም ከምትንከራተች ምን ከምትይ ቤትም ያለ መኪና አለኝ ላይክ እሱን ትይዣለሽ። እሰይ ትልቁ ዳቦል አያስፈልግም አሉ እጅግን ሰዓትን ያስ ኖርማል እኮ ነው አይደለም? ዋው ጭራሽ ልታስነካው ጭራሽ አጠገቧ እንዲደርስ አልፈቀደችለት። ኮራባታል በእናት አንተ በጣም የእውነት በጣም መኩራት አለብህ። በዚህ የእውነቴን ነው የምልህ። እኔ እንጃ ለሷ ምን ማድረግ እንዳለብህ ራሱ አላውቅም። ሁለተኛ ልትኮራ ይገባል። ትክክል ልትኮራ ይገባል። እንዳታብሊ ይበልሽ ወይ እኮ ላይክ ትሄዳለህ ወይስ ልውረድ? እንሄዳለን አደረስሻለሁ የምትይበት ቦታ ድረስ ኮሺ ተነሳ እንሂዳ። ግን ላይክ አንቺ ምን ነገር እንዳልሽልኝ ላይክ እኔ ድርጅት ውስጥ እንገብ ያደርግሻለሁ። ሰውዬ የነገርኩህ ነው አያስፈልግም። ገባ? የሚገርም ኮንፊደንስ ነው ያላት። የእውነት የሚገርም ኮንፊደንስ ነው ያላት። እንዲህ በራስ መተማመኗ በጣም የሚያስደነግጥ ነው። ላይክ እንደዚህ አትሁኝ። እንደዚህ እኮ በሆነ ምናምን ስለሆንሽ ሳይሆን የነገርኩህ ነው። መሄድ ከቻልክ አንቺን መሰለኝ መታችሁ። ክብርህን ጠብቅ እያለችው ነው ጋይዞች፣ ክብርህን ጠብቅ እየተባለ ነው። እርምጃ ነው የሚወሰድበት ይሄ ልጅ በዚሁ ከቀጠለ። ታረጊዋለሽ። ሰውዬ አዲስ አበባ ነው የተባልኩ አይደለ? ትርፎ ላይ አታወራ። መሄድ ካለብህ ሂድ። አዲስ አበባ ተባልኩ። እሺ አንተ ሄድ ስሜን አትጥራ። ግን ላይክ ነው ማታትሽ ማን ፌር አይደለም። ግን እሺ እኮ በቃ እንሂድ፣ በፈጠርክ እንሂድ። ውሰደኝ። ወይኔ ወርጅልኝ። ላይክ ነው አላንቺ አብረሽ ከኔ ጋር ብትቀጥይ አንተ እየነገርኩህ እኮ ነው። ግን ላንቺ ብዬ አስቤ ነው። አልፈልግም፣ አታስብ። አልፈልግም። ዝም ማለት ከቻልክ ዝም በለኝ። አድርሳት የተባልክበት ቦታ አድርሰኝ። እሺ ትፈራ አታውራ። ለዚህ ነው በጣም እየተቆጣችሁ ነው ያለችው። እንግዲህ ጋይሶች በጣም እየተቆጣችሁ ኃይለኛ ልጅ ነች። በጣም ነው የምትወደው ማለት ነው። በጣም ነው የምትወደው። ይኸው ከዚህ ማየት ትችላለህ እንደምትወደው በጣም። እሺ ላይክ ያክክሽ ነው ፈልክ
ኧረ ጭራሽ በኮፍያው ፈነከተችው። ወይኔ ለኔ ሉሉ መስዋዕትነት እየከፈለች እኮ በእናትህ። ኧረ በቃ ቆይ ትንሽ እንያትና እንሄዳለን። በቃ ትንሽ እንያት። በቃ ይቺ የእውነትም ፈተናውን አልፋለች። ኧረ አንፈትናት። ይሄን ያህል ይበቃታል። በእናትህ የእውነት ይበቃል። ይበቃታል። በእናትህ በቃ እንሂድላት። የእውነት እንደዚህ አይነት ታማኝ ሰው በማግኘት አንተ እኔ እኮ ላንቺ አስቤ እኮ ነው። ዝም በል እባክህ። ምን አይነት ነው በእግዚአብሔር ስም? ኧረ እጅ አወርዳለሁ። ምን አይነት ነው በፈጣሪ ስም? ቆይ በቃ አንዴ ምንድን ነው የምትለው? ፈታኙ ካሜራ ነበረ ላይክ አሁን ባለቤትሽ እንትን ብሎ ነው ላይክ አሁን ተጠራጥሮሽ ሳይሆን ላይክ ኧረ ቆይ አይደለም። ምንድን ነው የምትለኝ? ክፈትልኝ ልውረድ። ምንድን ነው? በጣም ለባልሽ ታማኝ ሴት ነሽ። አትለውጪ በዚሁ። ምንድን ነው ያለኝ ነገር ነው? በጣም ነው ማፈቅርሽ። ምንድን ነው? በጣም ነው ማፈቅርሽ። ምንድን ነው? ይኸውልሽ ምንድን ነው? በቃ አንዳንዴ እያመሰገነሽ ነው ማለት ለማመስገን ነው። ረጋ በይና ይኸውልሽ ምንድን ነው መሰለሽ ፈታኙ ካሜራ ይባላል ይኸውልሽ ፕሮግራማችን። ረጋ በይ። ያለሽን ስሜት ተረድቼሻለሁ። ይኸውልሽ ተረጋጊና ላስረዳሽ። የዚህን ያክል ለምትጠረጥረኝ? አይ እንደዛ አይደለም። ቆይ የዚህን ያክል ነው ወይ? ምንም መረጋጋት አያስፈልገውም እኮ። ቀስ ብላችሁ አውሩ። ያለውን ነገር ለማየት ነው። እምነትህን በደንብ አሳየኝ። እንደዚህ የዚህን ያክል ለኔ ያለሽን ስሜት ለማወቅ ፈልጌ ነው። ቆይ የዚህን ያክል እኔ አንተ ልጠረጥረኝ ምን አድርጌ ነው? ቆይ በእናትሽ ተረጋጊ። እንደዛ ሳይሆን ምንድን ነው መሰለሽ የሆነ አላር አሁን ግቢ ላይ ያለው ነገር ምናምን ስለተጠራጠረ ለኛ ነው የሚሰማውን ነገር በዚህ መልኩ ቼክ ለማድረግ እባክሽ ተረጋጊ። ኧረ እማ በእናትሽ ተረጋጊ። ቆይ ረጋ በይ እባክሽ። ኧረ ተረጋጊ። ለምን አትረጋጊም? ትንሽም ረጋ ብላሽ ስሚኛ። ምንድን ነው የምረጋጋው? አይ የምሰማውን ነገር እኮ ላስረዳሽ። ምንድን ነው የምትሰማው? እኔም ብትጠይቀኝ እኔ ዋሻለሁ አይደለም እኮ። እሺ ምንድን ነው አይደለም? ቀስ ብላችሁ ስትነጋገሩ ትግባባላችሁ። ረጋ በሉና ይኸውልህ እንደዚህ ሳይሆን መንገድ ላይ ምናምን ሳይሆን ረጋ ብላችሁ ስታወሩ ትግባባላችሁ። እሺ ምንድን ነው? ረጋ ብላችሁ ተረጋጉና። እሺ ቆይ አሁን በቃ እንትን እንበለው እናጥፋውና በቃ ካሜራውን እንረጋጋ። ውድ የፈታኙ ካሜራ ቤተሰቦቻችን እንግዲህ ዛሬ የተመለከትነው ነገር በጣም የሚያስገርም እና የሚያስደንቅ ነገር ነው። እስከዛሬ ድረስ በፈታኙ ካሜራ ላይ እንደዚህ አይነት ድንቅ ሴት አይተን አናውቅም። በጣም ነው የተገረምኩት። እኔ በበኩሌ የእውነቴን ነው የምለው። እኔ በጣም የደነቀኝ ነገር እስከ መማታት ደረጃ በዛ ልክ ብዙ ቻሌንጆች እያደረጋት ባለበት ሁኔታ ላይ እሷ እስከ መማታት ደረጃ የደረሰችበት ሁኔታ ነው ያለውና በዚህ ሁኔታ ደግሞ ባለቤቷ ወይም ፍቅረኛዋ በጣም በመደናገጡ ራሱ ማውራት እስከሚያቅተው ድረስ ነው እንግዲህ የተመለከትነውና እኔ ራሱ ዛሬ በጣም ኤክሳይትድ ነው የሆንኩት የእውነት ቤተሰቦቼና ልጅቷ የእውነት ልትደነቅ ልትከበር ይገባታል። ማንኛውም ሰው ቢሆን በዚህ መልኩ ነው መሆን ያለበት ብዬ አስባለሁ። ለገንዘብ ብለን ራሳችንን አሳልፈን መስጠት አስፈላጊ አይደለም። ያንን ነገር አሳይታናለች። እንግዲህ ውድ እህታችን ለሁላችንም ትምህርትን የሆነችን የእውነት የምታስደንቅና የምታስገርም ሴት ነች። በዚሁ ቀጥይ፣ ለሌሎቹም ትምህርት የምትሆኝ ሴት ነሽ እላለሁ። እንግዲህ እንደተመለከታችሁት በስተመጨረሻ ፈተና እንደሆነ ስታቅ ትንሽ ከፍቅረኛዋ ጋር ግጭት ተፈጥሮ ነበረ። ያው ቢሆንም ከካሜራ በስተጀርባ እንዲስማሙና በደንብ አውርተው እንዲግባቡ አድርገናቸዋል። ያው በፍቅር ነው እንግዲህ ተያይዘው የሄዱት። ያው ባለቤቷ የእውነት ፍቅረኛዋ የወደፊት ባለቤቷ እድለኛ ነው ማለት እችላለሁ እኔ እና የእውነት ደስ የሚል ነገር ነው ያየሁት። በዚህ ሁላችሁም እንደምትገረሙ እርግጠኛ ነኝ፣ ምንም ጥርጥር የለኝም። እንግዲህ ሁላችሁ እቺን ሴት ጀግና በማለት ኮመንት ላይ አስቀምጡላት እላለሁ። ለዛሬ የነበረን ቆይታ ይህንን ይመስል ነበር። የፈታኙ ካሜራ ቤተሰቦቻችን ቀጣይ በሌላ ድብቅ ካሜራ ወይም ደግሞ በሌላ ፈተና እንመለሳለን። ሰላማችሁ ይብዛ።